ኃላፊው እዚህ ከሆነ እነሱ በዚህኛው ክፍል ሆነው የገሌ ቢሮ የት ነው የገሌ ቢሮ የት ነው ሳይባል ሁሉ በአንድ ክፍል ውስጥ ተስተናግዶ የሚሄድበት ማለት ነው። እቺ በዚህችን ጀምር በውጭ የምታያት በረንዳዋ ደግሞ ባለጉዳይ ቢበዛ ሰው ሌላ ቦታ ከሚሄድ በረንዳዋ መቀመጫ ከውጭ ማለት ነው። የአስተዳዳሪ ቢሮ እዚህ ሲሆን ከውስጡ የራሱ የሆነ ሻወር፣ ሽንት ቤት አለ በእያንዳንዱ ቢሮ ማለት ነው። እዚሁ ላይ ያስተናግዳል። ሻወርም እዛው አለው፣ ሽንት ቤትም እዛው አለው። በተጨማሪ ለአስተዳዳሪ ቢሮ የምትሆን እችኛዋ ክፍል እቺ ደግሞ ሁለተኛ ቢሮ ናት ለአስተዳዳሪ። ሁለተኛ የምትሆንበት ምክንያት ለምሳሌ የሀገር ሽማግሌዎች በጋራ ውይይት ፈልገው ቢመጡ፣ የሃይማኖት አባቶች በጋራ ውይይት ይዘው ይመጡ፣ በኮሚቴ ደረጃ 10፣ 15፣ 20 ህዝብ ወክሏቸው የሚጠይቁ ሰዎች ቢመጡ እችኛዋ ሰፋ ያለች ክፍል ስለሆነች አስተዳዳሪው እዚህ ወንበርና ጠረጴዛ ይኖራል፣ ቁጭ አድርጎ ያወያያቸዋል ማለት ነው። ተናጠላዊ የሆነ ጉዳይ ያለው ግን አንድ ሰው ሁለት ሰው ሲመጣ እዚሁም ያስተናግዳል ማለት ነው። እሱ ከፊት ለፊት የምታዩት ለእያንዳንዱ በዚህ ተመሳሳይ በርካታ ቢሮዎች አሉ። በሱ ቢሮ ተመሳሳይ ማለት ነው። እያንዳንዱ ኃላፊ በዚህ ቢሮ ውስጥ ሲሆን ማለት ነው የሚደርሰው ይኖራል፣ ማይደርሰው ይኖራል። እንዳጋጣሚ በዛ ቢሮ ልክ ሲሆን የራሱ ሻወር፣ ሽንት ቤት አለ፣ የራሱ ጸሐፊ ያለው፣ የራሱ እንግዳ መቀበያ አለ። ይሄን ነው የሚመስለው። Yeah.